ኧረ ላከችልኝ። እኔ ዲክላይ በኢየሱስ ስም ዲክላይ ልኖርበት። ምን ነው ፈራ እንዴ ጅል? እቺ ልጅ ሳሙና ልሳ በአይስክሪምና በኬክ ያደገች ልጅ ሳሙና ልሳ በኋላ ታማ በምን ምክንያት የታመች ይባል አስባል? አንድ ባሪያ ልጅ ላይ አስልሷት ተብሎ ታየኝ እኮ አይደል? በቃላሹ እንዴ ቆይ ገና ነው አልቆርጥም ተስፋ የባለስልጣን ልጅ ናት። ይቅርብ አይደለሁም ነሽ አይደለሁም። እስቲ ጌታም እውነት አይደለሁም እንዴ ማይ አይደለሁም። ጋይስ 2600 ፖይንት በእናታችሁ አለዚህ ይሄንን ነው የምልሰው። ጌታ እናት እስቲ እግዚአብሔርም አይደለሁም ሁኔታሽ ያለ የሆንሽ ነው መስዩ ግን በቃ ማውራት አትፈልጊም ነሽ አይደለሁም እንዴ ኧረ በእናትህ አይደለሁም። ጋይስ በእናታችሁ ጭራሽ ላርጎ ልላስ ጋይስ ተው ግን ተው። ይጀመር እኔ ራሴ ቅጣት ማቅረብ ነበረብኝ። ወይኔ ጋይስ በእናታችሁ ጥፋተኛ እባካችሁ ምንድን ለምን ኧረ ወይ ጉድ ጋይስ እባካችሁ ደሞ ሳሙና አራላሳስተው ምን አላረገው በኢየሱስ ስም ምን አመሰግናለሁ። ኦልሲስ አመሰግናለሁ። እንዳልሽ ይሄን ሳሙና እንዳልሽ ይሄ ሳሙና እንዳልሽ አንቺ መልካም ሰው ነሽ። ሲጀመር ደግሞ ይሄ ሳሙና አመሽ እኔ መኖር ፈልጋለሁ። እሺ አራ ኧረ ላከችልኝ። እኔ ዲክላይ በኢየሱስ ስም ዲክላይ ልኖርበት። ምን ነው ፈራ እንዴ ጅል? እቺ ልጅ ሳሙና ልሳ በአይስክሪምና በኬክ ያደገች ልጅ ሳሙና ልሳ በኋላ ታማ በምን ምክንያት የታመች ይባል አስባል? አንድ ባሪያ ልጅ ላይ አስልሷት ተብሎ ታየኝ እኮ አይደል?